ብዙ ጊዜ በሰው ፐርሰናል ላይፍ አልገባም። የሰው ፐርሰናል ላይፍ የራሱ ነው። ቢወድቅም ቢነሳም ቢዝልም ቢደክምም ቢበረታም በማንኛውም አይነት ሁኔታ ውስጥ ቢሆን ሰው ፐርሰናል ላይፉ የግል መረዳቱ መከበር መቻል አለበት ብዬ አምናለሁ። ስለዚህ በሰው ፐርሰናል ላይፍ ዲቴል ገብቼ ምክንያቱም እንጀራ አልቆርስለትም ለዛ ሰው። ስፒሪቹዋል ነገርን ስንመለከት የእያንዳንዱ ስፒሪቹዋል ነገር ይለያያል። አንዱ ብርቱ ነው፣ አንዱ ደካማ ነው፣ አንዱ ይንገዳገዳል። ብቻ ግን ለመቆም የማይንገዳገድ ሰው የለም። ምንም አይነት ሁኔታ ውስጥ ቢሆን ለመቆም የማይንገዳገድ ሰው የለም። ሁሉም ወድቆም ከሆነ ለመቆም ይንገዳገዳል። የሆነ ዘኬዎስ የሚባል ሰው ነበራል። ቀራጭ ነው፣ ይሄ ኃጢአተኛ ነው ተብሎ በጣም በቃ ይወርዱበት ነበር። ነገር ግን ክርስቶስ መጣና ዛሬ በቤት ነኝ አለው። ዛሬ በቤት ነኝ። ያንተ ኃጢአት ጉዳይ አይደለም። ምክንያቱም የክርስቶስ ዓላማ ስለ ኃጢአተኞች ሲል ነው ወደዚህ ምድር የመጣው። ፔሬድ፣ ሌላ ነገር የለም። ኃጢአተኛን ሊያድን፣ ኃጢአተኛን ሊታደግ፣ ኃጢአተኛውን ከኃጢአቱ ወደ ህይወት ሊመልሰው፣ ወደ ዘላለማዊ ህይወት ሊመልሰው ፐርፖዙ ያ ነው። የክርስቶስ ወደዚህ የመምጣቱ ዋናው ተልእኮና ዋናው ሀሳብ። አንዳንድ ጻድቅ የምትጫወቱ ሰዎች who are you? ያንተ ጽድቅ ምንድን ነው? ነጠላ እንደዚህ አገልድመ ቤተክርስቲያን ስለወጣና ስለገባ እኔ ራሴ ጻድቅ ነኝ ወይም ቅዱስ ነኝ፣ ጽድቅ በእኔ ዘንድ አለ ብለህ ታስባለህ? ነው። አንድስ እንኳን ጻድቅ የለም። ማንበብ ትችላለህ። መዝሙር ምዕራፍ 14 ቁጥር 3 ጀምሮ ያለውን ነገር ማንበብ ትችላለህ። ሮሜ 3:10 ሮሜ 3:23 እንዲህ ማንበብ ትችላለህ። ኖ ዋን ጽድቃችሁ የመርገም ጨርቅ ነው የተባለን። አንድስ እንኳን ጻድቅ የለም። አንድስ እንኳን አስተዋይ የለም። ሁሉም ጠፍተዋል። ነገር ግን ሁሉም በክርስቶስ ምሕረት ነው ያለው። ቅድም እንዳልኩት ያ ዘኬዎስ በቃ ቀራጭ ነው፣ ቀራጭ ሰብሳቢ ነው። የሚኖረው በእንደዛ ላይፍ ነው፣ በእንደዛ ህይወት ነው። ማቴዎስ ምዕራፍ 9 ላይ ስትመለከቱት ግን በቃ ክርስቶስ ወደ ቤቱ ገባ። ሲከሱት ራሱ ክርስቶስ ምንድን ነው ያሉት? ይሄ ቀራጮች ወዳጅ ያሉት ነው። ስለዚህ አንዳንዴ የምናደርገውን ነገር የምናወራውን ነገር አጉል ታዋቂ ነን ብላችሁ የሰውን ህይወት አደጋ ላይ አትጣሉ። ዝም በል በቃ ምን አገባ፣ ዝም በል። የሚመለከተው አካል የሚመለከተው ክፍል አለ። የሆነ ጥፋት ቢኖር ያንን ጥፋት የሚያስተካክል የሚያርም ለሚመለከተው ክፍል ስጡ። ክርስቶስ ስለ ኃጢአተኞች እንጂ ስለ ጻድቃን ስላልመጣ። ጻድቅ ከሆንክ አርፈህ ቁጭ በል በቃ ጽድቅን ጠብቅ ነኝ ብለህ ካሰብክ። ታስታውሳላችሁ በሉቃስ ወንጌል ምዕራፍ 7 ቁጥር 36 ላይ የተጠቀሰችው ሴት በእንባዋ እግሩን ታብስ ነበር። በእንባዋ ይቺ ሴት ጌታ ይቅር አላት። ጌታ ምሕረት አደረገላት። እኛ ብነው ለምን እንላለን? ለምን እንዴት? ዮሐንስ ወንጌል ምዕራፍ 8 ላይ ያለውን ሄዳችሁ አንብቡ ከቁጥር 1 እስከ 11 ድረስ። እቺ ሴት ዝሙት ስታደርግ ይዘናታል፣ በቃ ዝሙተኛ ነች፣ እንዲህ ያሉ። እናንተ መካከል ኃጢአት የሌለባት ይውጋራት ነው ያለው። አለ ለመሆኑ ኃጢአት የሌለበት? ሁሉም ኃጢአተኛ ነው። ሹልክ ብለው ወጥተው ሄዱ። ምክንያቱም ሴት ልጅ ብቻዋን ምንም ነገር ልታደርግ ስለማትችል። ይሄ የፍርድ መንፈስ በተለይ ኢትዮጵያውያን ዘንድ ያለ ፍርድ፣ ራስን የማያይ መንፈስ፣ አይናችን ላይ ምንም የሚያክል ግንድ እንዲህ ተደቅኖ የሰው ጉድፍ የምናይ ጥቂት ነገር የምናይ። ያቺ ሳምራዊቷ ሴት ትዝ ይላችኋል? የሰው ነቀፌታ፣ የሰው ስድብ፣ የሰው የሆነ ያልተገባ ነገር ዮሐንስ ምዕራፍ 4 ላይ ያለችው ያንን አይታ ያቺ ሴት በቃ ወደ ውሃ ልትቀዳ እንኳን ስትሄድ ጭር
ማለቱን ቼክ አርጋ እርግጠኛ ሆና ነበር የምትሄደው። በዛን ሰዓት አገኘችው። ውሃ ጠጭኝ አላት። አንተ ማንህና ነው እኔም ውሃ ማጠጣ? እኔ ራሴ ኃጢአተኛ። ምክንያቱም ሳምራውያንን ኃጢአተኛ አድርገው ይቆጥሯቸው ስለነበሩ አይሁዶች። ይህቺ ሴት በቃ ጉዴን የነገረኝ እናየው ነው ያለችው። እየሮጥች ወደ ከተማ ይላ 5 ባሎች ነበሩሽ አላት። ሚስጥሯን ዘከዘከላት። ከዛ ህይወት ነፃ ወጣት። የክርስቶስ ዋና ዓላማው ያ ነው። እንደ ኃጢአተኛ ይቆጥሩ የነበሩትን ዛሬ የምናየ ነው። እኛ ጻድቅ እያለን፣ እኛ ፍጹም እያለን፣ እኛ የእግዚአብሔር ወዳጅ እያለን፣ እኛ በየቀኑ ቤተ መቅደስ ውስጥ እንትን የምንል እያለን እቺ ልጅ አንድ ነገር ብትሆን የዚች ልጅ ደም በአንተ ላይ እንደሆነ ግን ታውቃለህ ብራዘር። ያ አንዳንዴ በመንፈሳዊ ነገር ያለ መብሰል ለብዙ ስህተቶች ምክንያት እንሆናለን። እነዛ 10 ለምጻሞች ነበሯል። እነዛ 10 ለምጻሞች በማርቆስ ወንጌል ምዕራፍ 1 ላይ ያሉ ለምጻሞች በሰው ዘንድ የተጣሉ፣ ሰው ማይፈልጋቸው፣ ሰው ማይወዳቸው፣ ሰው ማያስጠጋቸው፣ ሰው ማይጋብዛቸው፣ ሰው አብሯቸው የማይውል እነዛ ለምጻም ጌታ ነው ያቀረባቸው። ጌታ ነው የፈወሳቸው ከለምጻቸው። ጌታ ነው የነካው ለምጻቸውን። እግዚአብሔር እንዲህ ያለ አምላክ ነው። እናንተ እንደምታስቡት እንደምትሉ ነው። እግዚአብሔር የምህረት አምላክ ነው። የይቅርታ አምላክ ነው። የዛሬውን ያለበትን እንደ ዳዊት ደም በላዩ ላይ ያለ ሰው አለ እንዴ? በጣም በኃጢአት በተለያየ ነገር ግን እንደ ልቤ ደግሞ የተባለው ዳዊት ነው። ገድሏል። የሰው ሚስት አድርጎ ወስዶ ልጅ ወልዷል። ብዙ ነገሮችን አድርጓል። ግን እንደ ልቤ ያለው እንደ ልቤ። ስለዚህ ማነህ አንተ ሌላውን ሰው ኃጢአት የምትኮንን? ይሄ ነገር በዚህ በፕሮቴስታንት እምነት ተከታዮች ዘንድ እንዲያውም የከፋው እዚህ ነው ያለው። የከፋው ማነው? ኃጢአተኛውን አሁን ና ግድ የለም ወደ እግዚአብሔር ቤት ና ግድ የለም እስከነ ድካም እስከነ ሸክም። እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እኮ ነው ያለው። እናንተ ግን ታርቃላችሁ፣ አታስጠጉም። እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ ከሸክማችሁ ከኃጢአታችሁ። የትኛው የእናንተ ጽድቅ ነው ያኖራችሁ? ኢትስ ቬሪ ሲሪየስ። ይሄ እንዲህ ዝም ብለን እንደ ቀልድ የምናየው ነገር አለ። የእኛ መጥፋት፣ የአንድ ሰው መጥፋት ጌታ ግድ ይለዋል። የአንድ ሰው መጥፋት፣ የአንድ ሰው ጠፋ አይደል? ያ ልጅ ከወላጆቹ ድርሻ ይስጠኛል አባቱን ድርሻውን ሰጠው፣ ሄደ ይዞ አጠፋ፣ አወደመ፣ በራሱ መንገድ በራሱ ነገር። ከዛም ወደ ልቡ ሲመለስ ጥፋት እንደሆነ ገባው። ከዛም በኋላ ተመልሶ ወደ አባቱ ሲመጣ አባቱ ሂድ ከዚህ ድርሻን ይዘህ ሄደ አንደኛን ሄድ አላለም። አቅፎ ተቀበለው፣ ፍሪዳውን አረደለት የወንድሙ አይን እስኪቀላ ድረስ ደስ በቃ ፍስሐ አደረገ ነው የሚለው መጽሐፍ ቅዱስ። ሄደማ ይችላልን ሉቃስ ምዕራፍ 15 በግልጽ የተጻፈ ነገር ስለሆነ ማለት ነው። በክፉ መንፈስ በዲመን የተያዘውን ሰው ታስታውሳላችሁ? ሰው ሁሉም ይፈራው፣ ሰው ሁሉም አስጠጋው። ኢቨን ዲመን በሆነ መንፈስ በክፉ ነገር የተያዘውን ሰው ነፃ ነው ያወጣው። ከተለየው ሶሳይቲ ነው ሶሳይቲ ውስጥ የቀላቀለው። አሁን እንዲያደረገ ሰው አለ? የሃይማኖት ሰው ነኝ የሚል ፓስተር ነኝ የሚል ቄስ ነኝ የሚል በእንደዚህ አይነት ሁኔታ ውስጥ ያለን ሰው ከህብረተሰቡ ጋር የቀላቀለ አለ የምታውቁት። ስለዚህ የሰው ልጅ የጠፋውን ሊፈልግ ነው የመጣው። የጠፋውን በኃጢአት የጠፋውን የደከመውን የዛለውን ያን ነው ሉቃስ ምዕራፍ 19 የሚነግረን።
አንድ እንኳን ጻድቅ የለም። በነገራችን ላይ አንድ ነገር ልናገርና አልጨርስ፣ ቬሪ ሲሪየስ ስለሆነ ማለት ነው። ይሄን ዓለም እየገዛ ያለው ዲያብሎስ ይባላል። መጽሐፍ ቅዱስ ሲናገር የዚህ ዓለም ገዢ ይለዋል። ምን? የዚህ ዓለም ገዢ ማነው? እሱ ዲያብሎስ። የእግዚአብሔር ዋና ዓላማና ሀሳብ ምንድን ነው? ከዚህ ዓለም ካለው ተጽዕኖ ካለው ተግዳሮት ሰዎች ወደ እግዚአብሔር መንግስት እንዲመጡ ባሉበት ሁኔታ ሁሉ ሲፍጨረጨሩ እየታገለ ወደ እግዚአብሔር ወደ ራሱ ወደ መንግስቱ ማፍለስና ማምጣት ነው ዓላማው። ነው የእኛስ ህብረተሰብ ከእግዚአብሔር ቤት ወደ ውጭ መግፋት እና ለጠላት ሀሳብ ያንን ሰው አሳልፎ መስጠት እየሆነ ያለው ነገር ይሄ ነው። እያንዳንዱ ሰው ራሱን ማየት አለበት። እያንዳንዱ ሰው ራሱን ቼክ ማድረግ መቻል አለበት። እያንዳንዱ ሰው ራሱን መመርመር መቻል አለበት። ህይወት ነው። በህይወት ቀልድ የለም። ባለፈው ሳምንት አንዲት ልጅ ወጣት ልጅ ህይወቷን በራሷ እጅ አጥፍታ ሰምተናል፣ አይተናል። ያ ህይወት የዚች ልጅ ይቆጨናል። ከንፈሩን ያልመጠጠ አለ፣ ያላዘነ አለ። ለዛው ሚሲስታ በሶሻል ሚዲያ ላይ። ስለዚህ በተለይ ስፔሻሊ መንፈሳዊ ነገርን መንፈሳዊ ሀሳብ ወይም መንፈሳዊ ትምህርት የያዙት ሰዎች እነሱዎች ያስተምሩ፣ እነሱዎች ይናገሩ። ሌሎች ዝም በል፣ በቃ ዝም በል። ሆሪዩ ማን አንተ? ምንድን አንተ? የራስን ላይፍ፣ የራስን ህይወት፣ የራስን ኑሮ ኑሩ። ቴንክ ዩ